ሶስት ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ አላህ Subhanahu Wa Ta'ala በጭራሽ አያናግራቸውም በእነርሱ ላይ ከመቆጣቱ የተነሳ ማለት ነው። ወላ ينظሩ ኢለይሂም አላህ በረህመት አይኑም አያያቸውም። መቼም አራት ነገር አያናግራቸውም፣ በረህመቱ አይኑ አያያቸውም፣ ከወንጀላቸው አያጠራቸውም፣ አሳማሚ ቅጣት አላቸው ብለው ነብይ ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ቃል ሶስት ጊዜ ደጋገሙት። እነዚህ ሰዎች ተዋረዱ፣ ከሰሩ፣ ዋጋ የላቸውም። እንግዲህ አላህ በረህመት አይኑ ካላያቸው፣ ከወንጀላቸው ካላጠራቸው፣ አላህ Subhanahu Wa Ta'ala ካላናገራቸው፣ ከባድ ቅጣት ውስጥ ከገቡ በቃ ፋይዳም የላቸውም። ኻቡ ወኸሲሩ አልኳቸው። የከሰሩ የጠፉ ናቸው። ማን ናቸው ስላቸው ጊዜ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አልሙስቢሉ አሉ። አንደኛው በኩራት ልብሱን የሚጎትት ሽርጡም ይሁን ጀለቢያውንም ይሁን ሱሪውንም ይሁን በኩራት መንፈስ እየጎተተ የሚሄድ። ይሄ በተለይ በአረቢያው ማህበረሰብ ውስጥ የኩራት መገለጫ ሆኖ ልብስን መጎተት እነሱ ጋር እንደ ትልቅነት የሚታይበት ሰዓት ነበር። ሁለተኛው ወልመናኑ አሉ። መናን ነው አሉ። መናን ማለት ገንዘቡን ሰጥቶ ለሆኑ ሰዎች የተቸገሩ ሰዎችን ረድቶ ሲያበቃ በሰራው ስራ የሚመጻደቅ እነዛን ሰዎችን የሚያሸማቅቅ ማለት ነው። እኔ አይደለም እንዲያረኩልህ እኛ እኮ ነን ህይወቱን የለወጥ ነው እኔ እኮ ነኝ እንደዚህ ያደረኩለት ምናምን ብሎ ሰውየውም ሲመጣ በየቦታው መልካም ላዋለለት ሰውዬ ቁጭ ብድግ ከሱ የሚጠብቅ ማለት ነው። ሙእሚኖች ግን ላኑሪዱ ሚንኩም ጀዛአ ወላ ሽኩራ ከናንተ ምስጋናም ሆነ ወሮታ አንፈልግም የሚሉ ናቸውና ተመጻዳቂ አሉ። ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም ያነሱት ማን ነው? ወልሙንፊቁ ሲላዓተሁ ቢልሐሊፍ الካذب ይላሉ። እቃውን በሐሰት መሐላ የሚያሻሽጥ ሰው ነው አሉ። በሐሰት መሐላ ወላሂ ቢላሂ ይሄንን እቃ የገዛሁት እኔ በ50 ብር ነው ላንተ ስል ነው ወዳጄ ስለሆንክ ደንበኛዬ ስለሆንኩ ነው ወላሂ በ60 ብር ምሸጥልህ እንጂ አያዋጣኝም አዋጥቶኝ አይደለም ይላል። በየቦታው መሐላ ሳታስምለው መሐላ የሚምል እንግዲህ ይሄ መንፈቃቱ ሊሰላአ ነው ያሉት። መሐላ የሚባለው እቃ ያሻሽጣል፣ መምሐቀቱ ሊልከስብ ነው ያሉት። በረካውን ግን የሽያጩን ያጠፈዋል ነው። አንተ ከሰው ዋሽተህም አጭበርብረህም ገንዘባቸውን አላግባብ ወስደህ ሊሆን ይችላል በመሐላ ነገር ግን ያ ገንዘብህን አይደለም ትርፉን ዋናውን ገንዘብህን ራሱ በረከቱን ሁሉ ሊነሳ ስለሚችል እነዚህ ሶስት ሰዎች አላህ በረህመት አይኑ ማያያቸው ማናግራቸው ለነሱ አሳማሚ ቅጣት ያላቸው ሰዎች ናቸውና ጥንቃቄ እናድርግ። እነዚህ ሰዎች ልብሱን የሚጎትት እንደዚሁ እቃውን በሐሰት መሐላ የሚያሻሽጥና ተመጻዳቂ ብለዋልና ከነዚህ ለመሆን ጥንቃቄ እናድርግ።